ጊዜ ነው የምጠብቀው። አምላክ ሼም ይዞኝ የተቀመጥኳችሁ ሁለት ሰዎች አላችሁ። ፕሊዝ በምክንያት አድርጋችሁ ከህይወት ይወጡ። ማርያምን ነው ብላችሁ ጋይስ በሼም ተቀምጣችሁ ታውቃላችሁ? በሼም ላይ ሼም በቃ ሼም ይዟችሁ ማለት ነው። እነዛ ሰዎች አልላቀቅ ብሏችሁ ሁለቴ አላችሁ። እባካችሁን ፕሊስ ውጡ ከህይወቴ። የእናቴ ልጅ ወይ ቻው ፍቅሬ ብሎክ ተደርገሻል። በእናታችሁ ይሄን ብቻ ነው የምናገረው። ከህይወቴ ፕሊስ ፍቅሮቼ ውጡ። ሁለት ሰዎች አላችሁ። ቴንክ ዩ ቬሪ ማች ውዴ። እኔማ ነገረኛ በሆንኩ ጎበዝ ነኝ። ነገሩን እንዴት ሳይነኩኝ አልነካም። አንጠግቦሽ ካለካሽኝ እኔ ያለጋም ትዝም ቅርም አትኝም። አትንኪኝ፣ አትድረሽብኝ፣ አልደርስብሽም። ለጥቅምሽ አትፈልጊኝ። እኔ ጥቅም ፈላጊ ያለው 5 ሳንቲም ከእናንተ አልፈልግም። እናንተ እንጂ ፈልጋችሁ ከኔ የምትመጡት። እሺ ፍቅሮቼ፣ እሺ ማንንም እኔ ለጥቅሙ ፈልጌ አላቅም። ተጠቅሜባችሁም አላቅም። 5 ሳንቲም እራሳችሁ ናችሁ እየተነሳ ብሎኛል። ገብርኤልን ይሄው አባቴ ይሙት ፋይናሊ አባቴ ሙት ካልቆመኑ አባቴ ይሙትን ደስተኛ ነኝ። በስማ ገንዘቤ ተረፈልኝ። መጠቀሚያ ያለውን ከዚህ በኋላ ደስ አለኝ። እመቤቴ አሁን ከወንዶቹ ጋር ነው እንደዚህ ተጫውተን ላጥላጥ። ሳይመቸኝ ስቀር ደህና ደሩ፣ ሲመቸኝ ጨዋታ። ሰላሜን አገኘሁ እኮ። ወይ ደግሞ አንድ የመጨረሻ ነገር ጋይስ፣ አንድ የመጨረሻ ልጠይቃችሁ። በማርያም ምንም ነገር አስቸግሬያችሁ አላውቅም። በማርያም አንድ ነገር ላስቸግራችሁ በእግዚአብሔር። እንደው ስሞትላችሁ፣ እንደው ጠይቄያችሁ አላውቅም። ስሞትላችሁ፣ እንደው ጠይቄያችሁ አላውቅም። አንድ ነገር ላስቸግራችሁ። ምን ጥሩ ጥያቄ። ምን እኔን ማለት ነው። እኔ ከማንም አትስማማም፣ ከሰው ሁሉ ተጣልታ ተባልታ የሚሉትን ሰዎች እነሱ ሁሉ ጊዜ ይሄ ነው በቃ እንትናቸው። ስሞትላችሁ አያዳሚ ማለት ነው። ከሰው አትስማማም፣ ከሰው ትጣላለች የሚሉ ሰዎች አሉ አይደለ? ሁሉም ራቃት የሚሉ እነሱ የተጣሉትን ሰዎች ፎቶአቸውን በዙሪያቸው አድርጋችሁ ይሄን ብቻ ነው በአደባባይ ነው የምናገረው። አበበች መታኔን ከሰው አትስማማም ያለችዋን አበበችን እንደዛ አድርጉልኝ እሺ፣ በማርያም እንደዛ አድርጉልኝ። አበበች ከስንት ሰው ጋር እንደተጣላች እንደው ጠላት ሲሆን ስሞት ይሄን ብቻ ነው ከእናንተ የምፈልገው። ብዙ ጊዜ ብቻዋን ቀረ ከሰው አትስማማ ምናምን የሚሉ ሰዎች እንዳላሉ እዚህ ቲክቶክ ላይ እነሱ ከስንት ሰው ጋር ነው የተጣሉት። ይሄን ብቻ አድርጉልኝ። ቴንክ ዩ። ሌላ ምንም አልጠይቃችሁም። ማሽላ የኔ ፍቅር እሺማ፣ ወዳችኋለሁ። ደግሞ እሺ የምትሉኝ ሰዎች መድኃኒዓለም እሺ በላችሁ። ይሄንን ነው የምፈልገው። ማርያምን ብዙ ጊዜ ልጠይቃችሁ እያልኩኝ ይሄ ሰውዬ ወደ ፈጣሪው ተመለሰ አልተባለም እንዴ? ከሌለኝ ስለምታቀኝ ትከፍልኛለች። ካጣሁ እህቶች ያሉ ላኩልኝ የምላቸው እንደዚህ ሚዲያ ላይ የማይወጡ ሰጠናት የማይሉ እንጂ ለኔ አንድ ጌመር ቤት ከላይ ከፍሎልኝ አያውቅም። ዴዚ ወድሻለሁ ትላለች፣ ፊፊ ወድሻለሁ ትላለች፣ ቤታ ወድሻለሁ ትላለች። ለቤት ከራይ የምወዳቸው እኔ በራሴ በቃ በራሳቸው ስለምወዳቸው ነው እንጂ ለቤት ከራይ እንዲከፍሉኝ ፊፊ ምን ሰጠኝ? ቤት ከራይ ለኔ ልካልኝ ታውቃለች? ዴዚ ምን ልካልኝ? ቤት ከራይ ልካልኝ ታውቃለች? ቤታ ምን ሰጠኝ? ምን ልካልኝ? እስኪ ንገሩኝ። ለኔ ማንም 5 ሳንቲም ሰጠኝ አያውቅም። ስለሚወደዱ ወደድኳቸው፣ ወዳቸዋለሁ ስላልኳቸው በቃ አሁንም ወዳቸዋለሁ። በሚወርድ ሰዓት ክብሬ ከነኩኝ ደግሞ ነካቸዋለሁ፣ ክብራቸው ነካቸዋለሁ። ዴዚ የትኛው ሰው ክብር ትደርሳለች? እሷ አትሳደብም። ፊፊ የትኛው ተሳዳቢ ሆና? በጣም ወዳት ፊፊ ከቲክቶከሮች ሙሉ እላለሁ። ከድሮው ፊፊ ነው የምወደው። ሰው ላይ አትደርስም፣ ሰው ላይ አትደርስም። ወዳታለሁ እንጂ ለቤት ክራይ እንድታግዘኝ ወይ ብር እንድታግዘኝ ምናምን አረ እምላክልሽ የተባልኩ እንኳን ሸሚዘኝ ከእህቶች ካልሆነ በስተቀር ሸሚዘኝ ልጅ ነኝ። እና ቤት ክራይ እንደዚህ ለስካር ምናምን ብር ምናምን ለምትሉ ለእኔ አንድ ጌመር አርጌላታለሁ የሚል በመጥፎ ጎን ሊገቡኝ አልፈልግም። ጥንቅር ብሎ ይቅር።
ወረቀት ያለ ወረቀትም እስካሁን 7 ዓመት ኖሬያለሁ። ያለ ወረቀት ኖሬያለሁ 7 ዓመት። ቢሰራ ባይሰራ ምን አገባኝ እኔ? ቢሰራ ባይሰራ ምን አገባኝ እኔ? ያለ ወረቀትም ይኸው እየኖርኩ ነኝ። ወረቀት ያለው እየኖሩ ነው፣ ያለ ወረቀት እየኖርኩ ነኝ። እናሰራልኝ ሲባል አልፈልግም። በቲክታክ ማህበረሰብ እንዲሰራልኝ አልፈልግም ብያለሁ። በቃ ይሄ ነው እና እኔ እንትን ሰጥቻቸዋለሁ መልስ ማለት ነው። ለእኔ ቤት ክራይ እየከፈለልኝ አይደለም። ቤታ ተውትና ሌላ ማንም ከፍለልኝ አያውቅም ለእኔ ማንም ጌመር የራሴ ሰው ናት። በቀደም ላይቭ ላይ ተናግሬያለሁ። ከዱባይ ነው ተልኮ ቤት ክራይ የተከፈለልኝ። የራሴ ሰው ናት፣ የራሴ እህቴ ናት የከፈለችልኝ። ጌመር አይደለችም፣ የራሴ እህቴ ናት። ራሴ አደባባይ ላይ እኮ ነው መጥቼ የምናገረው። እንደ ሌላ ድብቅ ምን መሰላችሁ? ቤታ እንደዚህ $400 ልካልኛለች። የራሴ ብር ነው። ሰው የቤታ ፔፓል ላይ የገባ ብር ነው የተላከ ብር የራሴ ሰው ልኮ ለዜድ ላኪላት ፔፓል ስለሌላት ስለተባለ ነው እንጂ እኔ የማንም ጌመር ብር ተቀብዬ አላውቅም፣ ተልኮልኝ አያውቅም። እና ስርዓታችሁ ያዙ። በቃ አሁን እኔ ጸጥ ብያለሁ። በቃ ጸጥ በሉ። እኔ ፋራ يقريخ مستقبل أرى يقريني كيف مريم عندني تحجز سؤال عندي ميكيل عندي سكرت لين لسوا تدربي تصدقوا من يالكو سات يالكو بق سات الشيء يالكو نانتنا عندني تجس تيارجال عندني تجس تيارجال سيوشة بلو عندني تجس تيارج سؤالك نانتنا تهي بق أنا إسلام موديش فرچش አይደለም ፍቅር ፈልጌ ነው ያልኳት። ቢያጂ ብራዘር ቲንክ ዩ ብራዘር ፍቅር ፈልጌ ነው ያልኳት እንጂ በቃ እንደኔ ትዕግስት ያደርጋል ትናንትና። ተይ በቃ ተይኝ እንከባበር ነው ያልኳት። ባታከብሪኝ ተይ በቃ ተይ ፍቅር ፈልጌ ነው ተይኝ በቃ አትፈታተኝ ያልኳት። ከዛ ተነስቼ ለማሜ ወጥቼ እኮ ነበር። ማሜ እኮ ነው ልኮ ያስገባኝ አይደል? በቃ ተወኝ ማሚ ምናምን ቢወደ ወደዛ ሄዳለሁ። ልታለቃቀስ እኮ ነው፣ ላትቀጣ ነው። በቃ እሷ ብቻ ይሰጣት፣ እሷ ብቻ ተሰብስብ፣ እሷ ብቻ ሳፖርት ትደረግ። ወዲያውን እኮ ነው ሲሰጥኝ ፊቷ ቀይሪር ያለ እንደ እስስት። ተውኝ በቃ ተውኝ፣ አሁን ተውኝ በቃ ወደ ሌላ ሙሉ እንትን ሁሉም ወዳጅ አለው። ያ ወዳጄ ጥፋቴ ካልነገረኝ ለኔ እያጠፋኝ ነው ማለት ነው። ገደል እየከተተኝ ነው። የኔ ጥፋት ካልነገረኝ በቃ አይ ይሄ ወዳጅ አይደለም። ማርያም እያጠፋው በእኔ ተደርቦ እና በቃ ስርዓት አድርጎ አሁን ተውኝ። እኔ በቃ ምንም ተውኝ። እየመጣችሁ ምናምን አትጻፉልኝ። ለምን ብትሉ በቃ እኔ እናንተ በጻፋችሁት እንትን የለኝም፣ ትዕግስት የለኝም። እናንተ በጻፋችሁት ቁጥር እኔ እንትን እላለሁ። ዜዶይ ወይ ጄ ሰላም አለሁልሽ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ቤቢ ላይ ለባለባ አራት ቆንጆ ቤቢ ላይ ነው አጫውተው። ይቅርታ ሰው የለኝም። እኔም ሰው የለኝም። አሁን እኮ በአንድ ሺህ ነው የወጣሁት። ሁለት ሰው የሌላቸው ፈልገን ልጆት የማይችሉ በቤቢ ላይ ነው ያልጫወት እንጂ መስፈኔ አባቢ ሸኔ እናበቅ ቻው። እያሉ የእሱም እመጣበታለሁ። እሱም ደግሞ ችግሩ ምንድን ነው? ሶሻል ሚዲያ ላይ ሴቶቹ ቆንጆ ነህ አትገባትም እያሉ ከእሷ መሸሽ ፈለገ። ቪዲዮውን ላሳያችሁ። ከእሷ መሸሽ ፈለገ። ለምን? ሴቶች መጧ። እዚያ ወጣት ናት። ጭንቅላታቸው ምን ይሆናል? በዚህ ነገር ምን ይሆናል?
ይለወጣል። ልጅ ነው። ልጁም እንደምታዩት በልጁም አልፈርድ ይለወጣል። ልጁ ኢንተርቪው ሲደረጉ ቃል በቃል ሚዲያ ላይ አይመጥንሽም እያሉ ይነግሯታል። አይመጥንሽም፣ አንቺ ቆንጆ አይደለሽም፣ እሱ ቆንጆ ነው፣ ለእሱ አትገቢም እያሉ ማናቸው? በብዛት ሴቶቹ ሶሻል ሚዲያ ላይ እድሜ ልክ ድራማ የምናየው የማንን ነው? እስቲ አቢባ ቤት ሂዱ። የማን ድራማ ነው በየቀኑ የሚወጣው? የወንድ ልጅ ነው ወይስ የሴት ልጅ ጉድ ነው የሚወጣው? ተግባባ። የማን ድራማ ነው የሚወጣው? እስቲ አቢባ ቤት ሂዱ በየቀኑ። እስቲ የትኛውን ቤት ሂዱ በየቀኑ የሴቶች ድራማ አልቅ። ስሜታዊ ናቸው፣ ይቀባጥራሉ። ሁሉም እያልኩ አይደለም፣ ግን የዚች ልጅ ነፍስ ቢቻል ትዳር ቢፋቀሩ ደስ ይለኛል። ትዳር ላይ ቢስማሙ ደስ ይለኛል። በትዳር መሀል ገብቼ የማፋጀው ነገር የለም። ፍላጎቴም አይደለም፣ መቼም አይሆን። ምክንያቱም የትዳርን ክብር ስለማቅ አላፋጅም። ሄጄ በትዳር መሀል ገብተው የእሱን ልብ ሰማይ ሰቅለውት የእሱን ልብ በቃ ብዙ ሰማይ ሰቅለው። በኦሮምኛ ነው የምትሰራው ልጅቷ። ስለዚህ ብዙዎቻችሁ አታዩትም። ብዙዎቹ የኦሮሞ ልጆች ነው የሚያውቋት። እና ባካችሁ በሚያሳዝን ሁኔታ እህታችንን አጠናታል። ለብዙዎቻችሁ ሶሻል ሚዲያ እኔ ልንገራችሁ 15 ዓመት አሳልፍ ያለው ብዬ አስባለሁ። አይ ቲንክ 15 ዓመት አካባቢ የተማርኩት ነገር ምንድን ነው? መልካም ነገርን ከብዙ ሰዎች አትጠብቁ። መልካም ነገርን ከብዙ ሰዎች አትጠብቁ። የተወሰኑ እናንተን የሚወዱ የሚያግዙ ሰዎች አሉ። አብዛኞቻችሁ ሶሻል ሚዲያ ላይ የሚያዩአችሁ ውድቀታችሁን የሚፈልጉ ናቸው። እግዚአብሔር በሚያውቀው አብዛኛው ውድቀታችሁን የሚፈልጉ ሰዎች ናቸው። ለመታወቅ የሚፍጨረጨሩ እንጂ የሚወዷቸው አይደሉም። እጅግ ያሳዝናል። እና ይቺን እህት በሁለቱም በሱም እንዳልኳችሁ ይሄ ልጅ ቆንጆ ነህ ምናምን ብለው ሴቶቹን አድርገውታል፣ ልቡን ሰቅለውታል። እህታችንን ደግሞ እኔ ራስን ማጥፋት እንግዲህ በክርስትናው ከሄዳችሁ ጴንጤ ናት። መዝሙር እንደመልቀቅ ምናምን አይደለም ህይወት። መዝሙር ተለቆ ደስተኛ በመምሰል የሚኖር እቃቃ ህይወት አይደለም። የውስጣችንን ፈጣሪ ብቻ ነው የሚያውቀው። አንድ ሰው መዝሙር ስለለቀቀ ደስተኛ ነው ብላችሁ የምታስቡ ወይም ከእግዚአብሔር ጋር የተለየ ግንኙነት አለው ብላችሁ የምታስቡ ሰዎች ቆም ብላችሁ ብታስቡ ጥሩ ነው። ወቅሻት ነበር እንደ ያለ ጥፋቷ ይችል ልጅ እኔም በድላኛለች እንዴ ብላችሁ አስቡ። በማንኛውም ነው ማወራችሁ። ይሄ ዘር ጉዳይ ሳይሆን የህይወት ጉዳይ ነው። ይቺን ልጅ እንደዛ እያለች ራሴን አጠፋለሁ እያለች በምትልበት ጊዜ ጆሮ ሰጥቶ አዳምጦ ለሷ ትምህርት የሚሆን ነገር የሰጣት ሰው የለም። አደባባይ ተናግራለች፣ አንድ ሰው የለም። እርግጠኛ ነኝ አሁን ፎሎወሯ ምናልባት 1 ሚሊዮን ገብቶ ይሆናል በአሁን ሰዓት። ለምን እኛ ሰው ሲሞት ነው አፕሪሺየት የምናደርገው። በህይወት እያለ መደረግ ቆሻሻ አልቆጥረው ማንም ምንም ቢለኝ። ለምን ራሴ ትልቅ አርጌ ስየዋለሁ፣ ማንም የማይደርስብኝ አርጌ። ይገር ቲንክ ላይክ ዳት። ሶሻል ሚዲያ ላይ ስትመጡ ኖቦዲ ከን ተች ሚ ብላችሁ መምጣት አለባችሁ። ራሳችሁን ትልቅ ምን ዮኒ ማኛ ዶላር አይደለም። ዶላር ሲሆን ብቻ ሁሉም ፈላጊ